ክብርን ስጡ። ክርስቲያኖች የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳችን ከሌሎች ቅዱሳት ነን ከሚባሉ ወይም ደግሞ ራሳቸውን ቅዱሳት ተብሎ ከሚጠሩ መጽሐፍቶች በጣም የሚለየው ብዙ አይነት መስፈርት አለው። አንደኛው አንድምታ ተርጓሚ ያለው፣ ሁለተኛው ደግሞ መጽሐፍ ቅዱሳችን በውስጡ ሶስት አይነት ቃላቶችን ያዘ ነው። ስንት አይነት ቃላቶችን ያዘ ነው? ሶስት አይነት ቃላቶችን፣ ቃለ ሰብ፣ ቃለ ነቢያት፣ ቃለ እግዚአብሔር የሚባሉ ቃላቶች በውስጡ የተካተቱ ናቸው። ሲውላችሁም በሉ ቃለ ሰብ እንደው በመቤቴ በደም ቃለ ሰብ፣ ቃለ ነቢያት፣ ቃለ እግዚአብሔር። እነዚህ ሶስት አይነት ቃላቶች በመጽሐፍ ቅዱስ ውስጥ እናገኛለን። ብዙ ጊዜ እንዲህ አይነቱን የቤተ ክርስቲያንን ትምህርትና ስርዓት ጠንቅቀው የማያውቁ ሰዎች የቤተ ክርስቲያንን ትምህርት ለመተቸት ሲሯሯጡ እንመለከታለን። በመጽሐፍ ቅዱሳችን ውስጥ ክርስቲያኖች ቃለ ሰብ ተብለው የሚጠሩ ቃላቶች አሉ። ምን ማለት ነው? ሰዎች ከልባቸው አፍልቀው የተናገሯቸው ቃላቶች አሉ። ለምሳሌ ያክል ሙሴ እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ እንዳለ መጽሐፍ ቅዱስ ላይ እንመለከታለን። ብዙ ጊዜ የቤተ ክርስቲያናችንን ትምህርት የማያውቁ ሰዎች የእናንተ የክርስቲያኖች አምላክ እግዚአብሔር የሚጸጸት አምላክ ነው ብለው ይህንን የመጽሐፍ ቅዱስ ክፍል እንደ ማስረጃ ለማቅረብ ይሞክራሉ። ነገር ግን ክብር ምስጋና ለአምላካችን ይሁን፣ የኛ አምላክ እግዚአብሔር የሚጸጸት አምላክ አይደለም። ለዛም ነው የቤተ ክርስቲያናችን ሊቅ ቅዱስ ኤፍሬም በውዳሴ ማርያሙ መሐለ እግዚአብሔር ለዳዊት በጽድቅ ወይኔስ፣ እግዚአብሔር ለዳዊት ማለ ፈጽሞ ምን አይልም ማለ አይጸጸትም ማለ። የኛ አምላክ እግዚአብሔር የሚጸጸት አምላክ አይደለም። እንዲህ አይነት ቃላቶችን በመጽሐፍ ቅዱስ ውስጥ እናገኛለን። እንዲህ አይነት ቃላቶች ቃለ ሰብ ተብለው ይጠራሉ፣ ሰዎች የተናገሯቸው ቃላቶች ስለሆኑ። ሁለተኛው ቃል ደግሞ ቃለ ነቢያት የምንለው ነው። ነቢያት መንፈስ ቅዱስ በመራቸው ምሪት የተናገሩት ቃል በመጽሐፍ ቅዱስ ውስጥ እናገኛለን። እንዲህ አይነቱ ቃል ክርስቲያኖች ቃለ ነቢያት ተብሎ ይጠራል። ይህንን ስናነሳ ታላቁ ነቢዩ ኢሳይያስን ሳናነሳ ማለፍ አንችልም። በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረው ቃል በመንፈስ ቅዱስ ምሪት የተነገረ ነው። አንዲት ሴት ያለ ዘራ ብእሲ ማለትም ካለ ወንድ ዘር ጸንሳ ተገኝታ ከዳግም ደግሞ ልትወልድ አትችልም። እንዲህ አይነት ከአይምሮ በላይ የሆኑ ነገር ግን በመንፈስ ቅዱስ ምሪት የተገለጡ ቃላቶች ቃለ ነቢያት ተብለው ይጠራሉ። ሶስተኛውና የመጨረሻው ደግሞ ቃለ እግዚአብሔር ነው። አምላካችን እግዚአብሔር በራሱ አንደበት የተናገረው በሐዋርያቱ ጭምር የተሰበከው ቃል ቃለ ነቢያት ተብሎ ይጠራል። ዛሬ የምናነሳው ይህ የመጽሐፍ ቅዱስ ክፍል ቃለ እግዚአብሔር ተብሎ ይጠራል። ክብር ለሚገባው ሁሉ ክብርን ስጡ። እሱ ሁላችሁም አንድ ጊዜ በሉ፣ ክብር ለሚገባው ሁሉ ግድ የለም ሁላችሁም በሉ፣ ክብር ለሚገባው ሁሉ ክብርን ስጡ። ብዙ ጊዜ በቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለይ በሌሎች የእምነት ተቋማት ልክ ፍጡራን እንደምታመልክ ተደርጎ ይቆጠራል። ክርስቲያኖች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማለትም በቅዱስ ቤተ ክርስቲያናችን ከክብር ሁሉ በላይ ክብር የሚገባው የክብር ባለቤት የሆነው አምላካችን እግዚአብሔር ነው። እርሱ ክብር፣ ምስጋና፣ ቅድስና ገንዘቡ ነው። የክብር ሁሉ ባለቤት ነው። ስለዚህ ክብር የሚገባው ከሁሉ በላይ አምላካችን እግዚአብሔር ነው። ቅዱስ የሚለው ስም በነገራችን ላይ የእግዚአብሔር ስም ነው። ለቅዱሳን መላእክት፣ ለቅዱሳን ሰዎች፣ ለቅዱሳት መጻሕፍት እንደ ስጦታ ተደርጎ በጸጋ የተሰጠ እንጂ ቅድስና የእግዚአብሔር መጠሪያ ስሙ ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና ማንም አይሰጠውም፣ ማንም አይነጥቀውም። የባህሪው ነው፣ ገንዘቡ ነው። ይሰማል አይደል? ድምጽ ይሰማችኋል? ቅድስና የባህሪው ነው፣ ቅድስና ገንዘቡ ነው። ይህ ቅዱስ የሚለው ስም የአምላካችን እግዚአብሔር ስም ነው። ከክብር ሁሉ በላይ የሚገባው፣ ከክብር ሁሉ በላይ ክብር የሚገባው፣ ምስጋና ገንዘቡ የሆነ፣ ቅድስና ገንዘቡ የሆነ አምላካችን እግዚአብሔር ብቻ ነው። በቅዱስ ቤተክርስቲያናችን ከእግዚአብሔር ጋር ደብረን የምናመልከው፣ ከእግዚአብሔር ጋር ደብረን ስሙን የምንቀድሰው አንድም ፍጡር የለም። ቅዱሳን መላእክትም ቢሆኑ፣ ቅዱሳን ሰዎችም ቢሆኑ፣ እናታችን ቅድስት ድንግል ማርያም እንኳ ብትሆን ከእግዚአብሔር ጋር አራተኛ ሆና ተደብራ አትመለክም፣ አትመሰገንም። እኛ የምናመልከው አምላክ እግዚአብሔር በአንድነት በሶስትነት የሚመሰገን፣ በአንድነት በሶስትነት የሚመለክ፣ በአንድነት በሶስትነት ምስጋና የሚቀበል አምላክ ነው። በእውነት ስሙ ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። እኛ የምናመልከው እግዚአብሔር ይህ ነው። ፍጡር የማይደበልበት በሶስትነት በአንድነቱ የሚመሰገን እርሱ ብቻ አምላክ፣ እሱ ብቻ ፈጣሪ፣ ስሙም ደግሞ እግዚአብሔር ነው። ስለዚህ በቤተ ክርስቲያናችን ከክብር ሁሉ በላይ የሚገባው ክብር የሚገባው አምላካችን እግዚአብሔር ነው። ከዛ በመቀጠል በቤተ ክርስቲያናችን ለእናታችን ለቅድስት ድንግል ማርያም ክብርን እንሰጣለን። እንዲህ አይነቱ ሐሳብ ሲነሳ ብዙ ጊዜ በተለይ በምንፍቅናው ዓለም ያሉ ሰዎች
እናንተ ኦርቶዶክሳውያን ቅድስት ድንግል ማርያምን የተለየ ክብር ሰጧታላችሁ የሚል ሐሳብን ያነሳሉ። ለእመቤታችን ለቅድስት ድንግል ማርያም ልክ እንደ ምክር ቤት ክርስቲያን የሆኑ ኦርቶዶክስ የሆኑ ሰዎች ናቸው ተሰብስበው ክብርን ምስጋናን እየሰጧት ያሉ እንጂ መጽሐፍ ቅዱስ እንኳን አያውቃትም ይላሉ። ነገር ግን እውነቱ እንደዚህ አይደለም። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ ስትመለከቱ ብስራት የመልአክ ቅዱስ ገብርኤል አንድን ቃል ሲናገር እንመለከተዋለን። ጸጋን የተመላሽ ሆይ ደስ ይበልሽ ይላል። እሱ ሁላችሁም በሉ ጸጋን የተመላሽ ሆይ። እንዴ ምን ተቀላቅሎ ይገባል እንዴ? በደንብ በሉ እንጂ ጸጋን የተመላሽ ሆይ ደስ ይበልሽ። ይህንን የሉቃስ ወንጌል ከምዕራፍ 1 ጀምሮ ስትመለከቱ ብስራት የመልአክ ቅዱስ ገብርኤል በመጀመሪያ ወደ ካህኑ ዘካርያስና ወደ ቅድስት ኤልሳቤጥ እንደተላከ ትመለከታላችሁ። ካህኑ ዘካርያስና ቅድስት ኤልሳቤጥን ሲጠራቸው በእግዚአብሔር ፊት ሞገስን ያገኙ እያለ ይጠራቸዋል። በእግዚአብሔር ፊት ሞገስን ያገኙት ካህኑ ዘካርያስና ቅድስት ኤልሳቤጥ ለዘመናት በቤታቸው አንዳች ጎዶሎ ነበረ፣ በቤታቸው አንዳች ቋጠሮ ነበረ። ያም ደግሞ በልጅ አለመባረክ ነው። እናም ካህኑ ዘካርያስ በቤተ መቅደስ አገልግሎት ሁሌ በቆመበት ሰዓት እግዚአብሔር አምላኩን ይለምነው ነበረ፣ እግዚአብሔር አምላኩን ይማጸነው ነበረ። ስለምን? እግዚአብሔር በልጅ ይባርከው ዘንድ፣ እግዚአብሔር በፍሬ ይባርከው ዘንድ። እናም የለመኑትን የማይነሳ የጠየቁትን የማይረሳ የሆኑ አምላካችን እግዚአብሔር መልአኩ ገብርኤል ላከለት። በቤተ መቅደስ አገልግሎት ሳለ መልአኩ ገብርኤል ለካህኑ ዘካርያስ እንዲህ አለው፣ እግዚአብሔር ጸሎትን ሰምቷል፣ ልጅን ትወልዳለህ፣ ስሙንም ዮሐንስ ትለዋለህ አለው። ክርስቲያኖች ዮሐንስ ማለት ሐሴት፣ ፍስሐ፣ ደስታ ማለት ነው። በእርጅና ወራት ያገኘው ልጁ ስለሆነ በቤቱ ደስታ ስለሚሆን ስሙን ዮሐንስ ትለዋለህ አለው። ለዘመናት ካህኑ ዘካርያስ ይህን ጥያቄ ሲጠይቅ ኖሮ ነበረ። ነገር ግን በመልአኩ አንደበት ይህን ብስራት ከሰማ በኋላ እንዴት ይሆናል አለ። ብዙዎቻችን ልክ እንደዚህ ነው። ወደ መቅደሱ መተን እግዚአብሔር አምላካችን ከተማጸነን በኋላ ይሄን ነገር ስጠን ብለን ከለመነው በኋላ እግዚአብሔር ልመናችን ጸሎታችንን ሰምቶ ደግሞ ሲሰጠን ምን በደልኩ ፈጣሪ ምን ብዙዎች አለን። ልጅ ስጠን ካለን በኋላ በልጆቻችን ስንበሳጭ ፈጣሪ ምን በደል የምንል ብዙዎች አለን። እግዚአብሔር አምላክ እንደዚህ አይነት ህይወት በእውነት ያረቀን ሁላችንም። ካህኑ ዘካርያስ ለዘመናት እግዚአብሔርን ተማጽኖት ነበረ እና እግዚአብሔር ካህኑ ዘካርያስ እንደለመነው ልጅን ሰጠው። ብስራት የመልአክ ቅዱስ ገብርኤል ላከለት። መልአኩ ሲያበስረው ካህኑ ዘካርያስ የጠየቀው ጥያቄ ነበረ። እኔ አረጋዊ ነኝ፣ ባለቤቴ ቅድስት ኤልሳቤጥም ደግሞ የመውለጃዋ ጊዜ አልፏል። ስለዚህ እንዴት ሆኖ ልጅን እንወልዳለን አለ። የዚህን ጊዜ ቅዱስ ገብርኤል በፊቱ ተቆጣ ይላል መጽሐፍ ሲናገር። እናም እንዲህ አለው፣ እኔ በእግዚአብሔር ፊት የምቆም መልአክ ሆኜ ሳለ ነገሬን አላመንክምና እስከዛው ድረስ ዲዳ ሆነህ ትኖራለህ አለው። ምን ሆነህ ትኖራለህ አለው? ክርስቲያኖች ዲዳ ሆነህ ትኖራለህ አለው። ከ6 ወር በኋላ ይላል። እዚህ የመጽሐፍ ቅዱስ ክፍል ላይ በጣም በሚደንቃችሁ ሁኔታ ሐዋርያው ቅዱስ ሉቃስ ስለ ካህኑ ዘካርያስና ስለ ቅድስት ኤልሳቤጥ ታሪክ እየተናገረ የጀመረበት ትልቅ ምስጢር አለ። ከ6 ወር በኋላ መልአኩ ቅዱስ ገብርኤል ወደ ናዝሬት ገሊላ ከተላከ ከአንዲት ድንግል ዘንድ የዛችም የድንግሊቱ ስም ደግሞ ማን ነበር ይላል? አረ በእመቤቴ ስሟን ጥሯት። ማን ነበረ? ማርያም ነበረ። መልአኩ ወደ እርሷ ገብቶ እንደዚህ አላት፣ ጸጋን የተመላሽ ወይ ደስ ይበልሽ አላት። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ደግሞ ምን ያለ ነው አለ? የተባረከ ነው። ከሦስቱ ቅዱስ አንዱን ቅዱስ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ይህ እንደምን ያለ ሰላምታ ነው ብላ ደነገጠች። ክርስቲያኖች ሁላችንም ምእመናን ወደ ቤተ ክርስቲያን ስንገባ በእጆቻችን ምን እናደርጋለን? እንሳለማለን አይደል? ቅዱስ ቤተ ክርስቲያንን እንሳለማለን፣ ሰላምታን እንሰጣለን። መሳለምን የተማርነው ከመልአኩ ከቅዱስ ገብርኤል ነው። የምናደርጋቸው ነገሮች መጽሐፍ ቅዱስ የማይመስላቸው በጣም ብዙ ከቤተ ክርስቲያን ውጭ ያሉ ነፍሳት አሉ። እኛ ክርስቲያኖች የምናደርገው ነገር በአጠቃላይ ነገራችን ላይ መጽሐፍ ቅዱስ ነው። መሳለምን፣ ክብር ለሚገባ ሁሉ ሰላምታ መስጠትን የተማርነው ከመልአኩ ቅዱስ ገብርኤል ነው። ሰላምታን ሰጣት፣ አበሰራት። ከፍጡራን ወገን ቃሉን ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት ማን ነው? አምላካችን እግዚአብሔር ነው። ለዚህም ነው የእመቤታችን የቅድስት ድንግል ማርያም ክብሯ ከፍ ያለው። በፈጣሪ አንደበት ከፍጡራን መካከል የምትመሰገነች ብቸኛዋ እናት ቅድስት ድንግል ማርያም ነች። በእውነት የአምላካችን እግዚአብሔር ስም የተመሰገነ ይሁን። ክብር ምስጋና ለአምላካችን ይሁን። በእግዚአብሔር አንደበት የተመሰገነች ብቸኛዋ እናት ድንግል ማርያም ነች። ከፍጡራን ወገን ቅዱስ ገብርኤል ሲናገር ብንሰማውም ቃሉ ግን የአምላካችን የእግዚአብሔር ነው። መላእክት የላኪያቸውን ቃል ነው የሚናገሩት። እናም ከተላከበት ከአምላኩ ከእግዚአብሔር የሰማውን ቃል መልአኩ ቅዱስ ገብርኤል ለድንግል ማርያም አበሰራት።
ጸጋን የተመላሽ ወይ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እናም ከሦስቱ ቅዱስ አንዱን ቅዱስ ትወልጃለሽ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ቁጥር 31 ላይ ስትመለከቱ ይህ እንደምን ያለ ሰላምታ ነው አለች። ከዛ በመቀጠል ደግሞ አንድ ጥያቄ ጠየቀች። እኔ ወንድ ስለማላቅ ይሄ እንዴት ይሆናል አለች። ከቃሉ ጋር ናችሁ? ወንድ ስለማላቅ ይሄ እንዴት ይሆናል አለች። ክርስቲያኖች ወንድ ሳላቅና ወንድ ስለማላቅ ይለያያል። ወንድ ሳላቅ ከሆነ እስካሁን በትዳር ሕይወት አልኖርኩም አላገባሁም ማለት ነው። ወንድ ስለማላቅ ግን እስከ ፍጻሜ ነው፣ እስከ መጨረሻ ማለት ነው። ወንድ ስለማላቅ ይሄ እንዴት ይሆናል አለች። ታስታውሱ ከነበረ ከ6 ወር በፊት መልአኩ ቅዱስ ገብርኤል ካህኑ ዘካርያስን ሲያበስረው እኔ አረጋዊ ነኝ፣ ባለቤቴ ቅድስት ኤልሳቤጥም የምትወልድበት የወለጃዋ ጊዜ አልፏል ባለው ጊዜ ተቆጥቶ ነበረ። ይህንን ቃል ግን እመቤታችን ስትናገር መልአኩ ገብርኤል አልተቆጣም፣ ይልቁኑ ቃሏን በቃል አሸነፈ እንጂ። ለምንድን ካልን ምክንያቱም የእናታችን የቅድስት ድንግል ማርያም ክብሯ፣ ልዕልናዋ፣ ንጽህናዋ፣ ቅዱስናዋ ከቅዱሳን ሰዎችም ከቅዱሳን መላእክትም ይበልጥ ስለነበረ ነው። ለዛ ነው ቅዱስ ኤፍሬም የአቢ ክብራ ለማርያም ሁሉም ቅዱሳን ያለው። ከሁሉም ቅዱሳን ይልቅ የማን ክብር ይበልጣል አለ? አረ ስሟን ጥሯት ግዴል። የማን ክብር ይበልጣል? የእመቤታችን የቅድስት ድንግል ማርያም ክብር ይበልጣል አለ። ለምንድን ነው ለመሆኑ የእናታችን የቅድስት ድንግል ማርያም ክብር የበለጠው? እኛ ኦርቶዶክሳውያን ስለምንወዳት፣ እኛ ነጠላ ለባሾቹ ማርያም 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 እያልን ስሟን ስለምንጠራ አይደለም። ቅዱስ ኤፍሬም ሚስጥሩን ሲያመሰጥር እንዲህ ይላል ይእቲታቢም ኪሩቤል ወትፈረፍርም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች ከሱራፌልም ትበልጣለች። ምክንያቱም ከሦስቱ ቅዱስ ለአንዱ ቅዱስ ምን ሆናለች አለ? ማደሪያ ሆናለች አለ። ስሟ የተመሰገነ ይሁን። አመስግኗት እናታችን። የእናታችን የቅድስት ድንግል ማርያም ንጽህናዋ፣ ክብሯ፣ ቅድስናዋ ከፍጡራን ሁሉ በላይ ሆኖ ለዛ ነው አምላክን ለመውለድ የተገባች ነች ቅድስት ድንግል ማርያም። በነገራችን ላይ ሁላችንም ክርስቲያኖች እዚህ ውስጥ ያለነው በጾም በተጋድሎ እንደነ ጴጥሮስ መሆን እንችላለን፣ እንደነ ጳውሎስ መሆን እንችላለን። በአንድ ቀን ስብከት 3000 ነፍሳትን እንዳጠመቁት ሐዋርያት እንደነ ቶማስ መሆን እንችላለን። እንደ ሌሎቹም ቅዱሳን እንደነ አቡነ ተክለ ሃይማኖት መሆን ይቻላል። ክርስቲያኖች እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ መሆን ይቻላል። እንደ ሰማዕቱ ቅዱስ ጊዮርጊስ መሆን ይቻላል። ዓለም በአጠቃላይ ቢጨፈለቅ ግን ማንም ድንግል ማርያም ሊሆን አይችልም። ምክንያቱም እርሷ አምላክን ለመውለድ የተገባች ናትና። ሁላችሁም እስኪ ከኔ ጋር አንድ ላይ በሉ። ድንግል ማርያም አምላክን ለመውለድ የተገባች ነች። አጭርና ግልጽ አለቀ። ምክንያቱም እርሷ አምላክን ለመውለድ የተገባች ነች። ከየትኛውም ፍጡር ጋር ልትስተካከል አይችልም። ማንም ሰው በንጽህና በቅድስና ኖሮ ቅዱሳን ገንዘብ ያደረጉትን የቅድስና ሕይወት ገንዘብ ማድረግ ይችላል። ዓለም በአጠቃላይ ቢጨፈለቅ ግን ማንም ድንግል ማርያም ሊሆን አይችልም። አምላክን ለመውለድ የተገባች ብቸኛዋ እናት ማናት? ድንግል ማርያም ናት። ለዚህም ነው በቤተ ክርስቲያናችን ከአምላካችን ከእግዚአብሔር ቀጥሎ ከፍጡራን ሁሉ በላይ ሆና በቤተ ክርስቲያናችን ክብር የሚሰጣት እንጂ ክርስቲያኖች እንደ ምክር ቤት ተሰብስበው አጨብጭበው ያጸደቁት ጉዳይ አይደለም። ይሄ ነገር ይሄ ትምህርት መጽሐፍ ቅዱሳዊ ነው። በቤተ ክርስቲያናችን ሌላው ክብር የሚገባቸው ቅዱሳን መላእክት፣ ቅዱሳን ሰዎች፣ ቅዱሳት ቦታዎች፣ ቅዱሳት መጻሕፍቶች ናቸው። ክርስቲያኖች ቅዱስ የምንለው አምላካችን እግዚአብሔርን ነው። ቅድም ስንናገር ነበረ። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅድስና ገንዘቡ ነው። ቅዱስ የምንለው አምላካችን እግዚአብሔርን ነው። ቅዱሳንን ግን በጸጋ ነው ቅዱሳን የምንላቸው። እነዚህ በጸጋ ቅድስናን ያገኙ ቅዱሳን መላእክት፣ ቅዱሳን ሰዎች በአጠቃላይ በጸጋ ማለትም በስጦታ ከአምላካችን ከእግዚአብሔር ዘንድ ቅድስናን ገንዘብ ስላደረጉ ክብር ይገባቸዋል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ እንደዚህ አለ፣ እናንተን የሚቀበል እኔን ይቀበላል አለ። እናንተን የሚቀበል እኔን ምን ይላል? ምን ይላል? ይቀበላል። አንዳንዶች በመንገዳችሁ መጥቶ ጌታን ተቀብሏችኋል ይሏችኋል አይደል? ይሏችኋል አይደል? እግዚአብሔር አምላክ ሁሉን ብለን ሳሞት ያብቃል። ክርስቶስን ተቀበላችኋል፣ ኢየሱስን ተቀበላችኋል የሚላችሁን ሰው ክርስቶስን ከቅዱሳን ጋር ተቀብያለሁ ብላችሁ መልሱ። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን እንደዚህ አለ፣ እናንተን የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል አለ። ከዛም ወረዳልና እንደዚህ አለ፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል።
ጻድቅን በጻድቅ ስም የሚቀበል የጻድቁ ምን ያገኛል? ዋጋ ያገኛል። ነብዩንም በነብዩ ስም የሚቀበል የነብዩን ምን ያገኛል? ዋጋ ያገኛል። እንደዚህ ብቻ ብሎ አላበቃም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቁጥር 42 ላይ እንደዚህ ያለ ማንም ከነዚህ ከታናናሾቹ ለአንዱስ እንኳን በደቀ መዛሙርቴ ስም ቀዝቃዛ ውሃን የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም አለ። ዋጋው ምን አይልበትም? ክርስቲያኖች አይጠፋበትም። ዝክር ስትዘክሩ፣ በቅዱሳን ስም የተራበን ስታበሉ፣ የተጠማን ስታጠጡ፣ አንዳንድ ሰዎች ከመጽሐፍ ቅዱስ ትምህርት ውጪ አንዳንድ ልምምዶችን እያደረጋችሁ እንደሆነ አድርገው ሊስሩባችሁ ይፈልጋል። ነገር ግን መጽሐፍ ቅዱሳዊ ነው። በቅዱሳን ስም በነ ሰማዕቱ ቅዱስ ጊዮርጊስ፣ በነ ቅዱስ አርሴማ፣ በነ ቅዱስ ጴጥሮስ፣ በነ ቅዱስ ጳውሎስ ስም የተራበን ማብላት፣ የተጠማን ማጠጣት መጽሐፍ ቅዱሳዊ ትምህርት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ እንደዚህ ያለ ማንም ከነዚህ ከታናናሾቹ ለአንዱስ እንኳን ቀዝቃዛ ውሃን በደቀ መዛሙርቴ ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው ምን አይልበትም? ኧረ በመቤት ዋጋው ምን አይልበትም? አይጠፋበትም አለ። እንዲህ አይነቱ ደግሞ ዋጋ ምን አይነት ዋጋ ነው? እንዲህ አይነቱ ዋጋ ምን አይነት ዋጋ ነው ብለን ስንጠይቅ ቅዱስ ጳውሎስ ይመልስልናል። የተራበን ማብላት፣ የተጠማን ማጠጣት በጎ ስራ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 እንደዚህ ይለናል፣ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል አለ። የዘላለም ሕይወትን ይሰጣቸዋል አለ። ለዚህም ነው ቅዱሳን በቤተ ክርስቲያናችን ክብር አላቸው ምንለው። በእውነት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዛ በመቀጠል በቤተ ክርስቲያናችን ክብር የሚገባቸው ካህናት አባቶች ናቸው። ከቃሉ ጋር ናቸው። ክብር የሚገባቸው እነማን ናቸው አልኳችሁ? ካህናት አባቶች። ለምንድን ነው? ካህን ማለት በነገራችን ላይ ቀጥተኛ ትርጉም አገልጋይ ማለት ነው። ዛሬ በምናከብረው በዚህ ዕለት በበዓለ ጰራቅሊጦስ ሐዋርያት ማለትም የክርስቶስ ኢየሱስ ካህናት መንፈስ ቅዱስን የተቀበሉበት ዕለት ነው። ካህናት በቤተ ክርስቲያናችን ክብር ይገባቸዋል። ክርስቲያኖች አንዳንድ የቤተ ክርስቲያንን ትምህርት ለውጠው የሚረዱ በመንፍቅናው ዓለም ያሉ ሰዎች ከንቱ በሆነ ልምምድ ይሰቃያሉ። በዚህ ዕለት መንፈስ ቅዱስ ለሁሉ የልሳንን ስጦታ የሰጠበት ቀን ነው። ከቃሉ ጋር ናችሁ? መንፈስ ቅዱስ ለሁሉ ለሐዋርያት በአጠቃላይ በመንፈስ ቅዱስ ኃይል አዳዲስ ቋንቋዎች እንዲናገሩ በዓለም ሁሉ ዞረው ወንጌልን እንዲሰብኩ የመንፈስ ቅዱስ ስጦታን የመንፈስ ቅዱስ ጸጋን የተቀበሉበት ቀን ነው በዓለ ጰራቅሊጦስ። ሐዋርያት ማለትም የክርስቶስ ኢየሱስ ካህናት በዓለ ሃምሳው ካለፈ በኋላ በአንድ ቦታ ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል በላያቸው ወረደ። ለሁሉም የመንፈስ ቅዱስ ጸጋን ሰጣቸው። ዛሬም ድረስ ቤተ ክርስቲያናችን በዚህ ጸጋ ትገለገለላች። እሱ ሁላችሁም አንድ ላይ ከኔ ጋር በሉ፣ የልሳን ጸጋ በሉ እስቲ። አይሰማም? የልሳን ጸጋ። መልካም። የልሳን ጸጋ በተለያዩ ቦታዎች ልክ እንደ እንግዳ ልምምድ ተደርጎ ይቆጠራል። ክርስቲያኖች በልሳን ጸጋ ማለትም ለሐዋርያት በተሰጠው ጸጋ ከመንፈስ ቅዱስ በተቀበሉት ስጦታ ዛሬም ድረስ እየተገለገለች ያለችው ብቸኛዋ ቤተ ክርስቲያናችን ብቻ ነች። ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም። ከቃሉ ጋር ናችሁ? ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም። ስድ ንባብ ማለት ምንም አይነት ትርጉም የሌላቸው የፊደላት ጋጋታ ማለት ነው። የፊደላት ጋጋታ። ፊደላት ደግሞ ስርዓት ባለው የሰዋስው ስርዓት ሲሰበሰቡ ትርጉም ያለውን የተገለጠን ቋንቋን ይሰጣሉ። በዚህ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል። በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጦም የነበሩበትን ቤት ሁሉ ሞላው። ከዛስ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው የተቀመጠባቸው። ሁሉም በመንፈስ ቅዱስ ሞላባቸው፣ እንደተሰጣቸውም ጸጋ ደግሞ ይናገሩ ዘንድ ጀመሩ ይላል። ይህም ደግሞ የተሰጣቸው ጸጋ በጣም በሚገርማቸው ሁኔታ ሐዋርያው ቅዱስ ጳውሎስ ሲገልጠው በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 9 ላይ እንደዚህ ይላል። የተገለጠ ቋንቋ ነው ብሎ በአራት ነጥብ ያስቀምጠዋል። ከበሮ ድምፅ የሌለውን ያልተገለጠን ድምፅ ቢሰጥ፣ ከበሮ ወይም ደግሞ ነጋሪት ያልተገለጠን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ
ያልተገለጠውን ቃል የምትናገሩ ከሆናችሁ ለነፋስ የምትናገሩ ትሆናላችሁ ይላል። ዛሬም ድረስ በቤተ ክርስቲያናችን ይህ ስጦታ አለ። ለአባቶቻችን ለካህናት ተሰጥቷቸው በዓለም ሁሉ ቅዱስ ቤተ ክርስቲያናችን እንደ ሐዋርያት ወንጌልን ሰብክበታለች፣ ትገለገልበታለች። ለመሆኑ ለካህናት ክብር ይገባል ያለው ለምንድን ነው? ክርስቲያኖች ለካህናት ለምንድን ነው ክብር ይገባል ያለው? ቅዱስ ቤተ ክርስቲያናችን ለምንድን ነው ለካህናት ክብር ይገባል ብላ የምታስበው? የመጀመሪያው ትልቁ ነገር ያገኙት ስልጣን ያገኙት ጸጋ የጸጋ አምላክነት ነው። ቅዱስ ኤፍሬም በውዳሴ ማርያም ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንደዚህ ይለዋል፣ አንተ ውእቱ አምላከ አማልክት ወእግዚ አጋዕዝት ወንጉሰ ነገሥት። አንተ የንጉሶች ሁሉ ምንድን ነው ይለዋል? የንጉሶች ሁሉ ምንድን ንጉስ። በምድር ብዙ ነገሥታት አሉ፣ ለነርሱም ራሱ ንጉስ ነህ እያለው ነው። የጌቶችም ደግሞ ጌታ ነህ ይለዋል። በምድር ብዙ ጌቶች አሉ፣ የነሱም ጭምር ደግሞ ምንድን ነህ እያለው ነው? ጌታ ነህ። እሺ የአምላኮች ደግሞ ምንድን ምን ማለት ነው? ይሄ የአምላኮች አምላክ ማለት የሌሎች ጣዖታት የሌሎች አማልክት የነሱም ጭምር አምላክ ነው የተባለ? በፍጹም አምላክ አንድ ብቻ ነው። እርሱም ደግሞ በሶስትነት በአንድነት የሚመለክ አምላካችን እግዚአብሔር ብቻ። የአምላኮች አምላክ ያለው የካህናትም አምላክ እንደሆነ ሲያጠይቅ ነው። ምክንያቱም ካህናት አማልክት ዘበጸጋ ይባላሉ። ከቃሉ ጋር ናችሁ? አማልክት ዘበጸጋ። ለዚህም ነው አምላካችን እግዚአብሔር በዘጸአት ምዕራፍ 7 ከቁጥር 1 ላይ ለሙሴ እንደዚህ ያለው፣ አንተን በፈርዖን ላይ አምላክ አድርጌ ሾሜሃለሁ ያለው። አምላክ አድርጌ ሾሜሃለሁ ሲል አገልጋይ አድርጎ እንደሾመው እንጂ ለአምላኩ ለእግዚአብሔር አገልጋይ ሆኖ ስልጣን ያለው ምድርንም ሰማይንም የሚያዝ ካህን መሆኑን ሲያጠይቅ የጸጋ አምላክ እንደሆነ ነገረው እንጂ ሰማይና ምድርን የፈጠርክ ሁለተኛ አምላክ ነህ እያለው አይደለም። ስለዚህ ካህናት አማልክት ዘበጸጋ ይባላሉ። ክርስቲያኖች ዛሬ ብዙዎቻችሁ አስቀድሳችኋል። ቅዳሴ ካለቀ በኋላ ምንድነው የምንሳለመው? ሁላችሁም ንገሩኝ እስኪ። ቅዳሴ ካለቀ በኋላ ምንድነው የምንሳለመው? ይሄ ሁሉ ህዝብ አያስቀድስም? ወንጌል ቅዳሴ ካለቀ በኋላ ክርስቲያኖች ምንድነው የምንሳለመው? መስቀል ነው የምንሳለመው? ቃልዮት ያሰማልን። ቅዳሴ ካለቀ በኋላ ክርስቲያኖች የካህናትን እጆች ነው የምንሳለመው። የካህናትን ምኖች እጆች ነው የምንሳለመው። መስቀል እያለ ወንጌል እያለ ለምንድን ነው የካህናት እጆች የምንሳለመው? ሁላችሁም በደንብ አድርጋችሁ አዳምጡኝ። በቤተ ክርስቲያናችን ቅዳሴ ካለቀ በኋላ የምንሳለመው የካህናትን እጆች ነው። በቅድስት ቤተ ክርስቲያናችን የቅዳሴ ጸሎት ማለት ከቤተልሔም እስከ ዕርገቱ ድረስ ያለው ሚስጥር በአጠቃላይ የሚከናወንበት ነው። ከውልደቱ እስከ ዕርገቱ ማለት ነው። በቅዳሴው ክፍል በእናታችን በቅድስት ክርስቶስ ሰምራ የየካቲት ገድሏ ላይ እጅግ በጣም ሰፊ የሆነ ሚስጥር ተቀምጧል። በቤተ ክርስቲያናችን ውስጥ በቅዳሴ ጸሎት ካህኑ ለቅዳሴ አገልግሎት ሲተጋ በመንበሩ ላይ አስቀምጦ የሚሰዋው የአዲስ ኪዳኑን በግ የአዲስ ኪዳኑን መስዋዕት ክርስቶስ ኢየሱስን ነው። በአዲስ ኪዳኑ መሰዊያ ላይ አስቀምጦ የሚሰዋው የአዲስ ኪዳኑን መስዋዕት ክርስቶስ ኢየሱስን ነው። ቅዱስ ጳውሎስ በዕብራውያን 9 ቁጥር 13 እና 14 ላይ የሚደንቅ ቃልን ይናገራል። በብሉይ ኪዳን የነበረውን መስዋዕትና በአዲስ ኪዳን ያለውን መስዋዕት ያነጻጽራል። በብሉይ ኪዳን የነበረው በላም በበግ በፍሪዳ የነበረው በእነሱ ይቀርብ የነበረ ደም ሰውነትን የሚቀድስ ከሆነ ነውር የሌለበት ንጹሕ የሆነው የክርስቶስ ኢየሱስ ደም ደግሞ ምንኛ ይልቅ ይላል። ካህናት በእጆቻቸው የሚዳስሱት የክርስቶስ ኢየሱስን ደም ነው። በመሰዊያው ላይ አስቀምጦ የሚሰዋው የአዲስ ኪዳኑን መስዋዕት ክርስቶስ ኢየሱስን ነው። በዚህም ደግሞ የካህኑ እጆች በአጠቃላይ በክርስቶስ ኢየሱስ ደም የታለሉ ይሆናሉ። የታለሉ ቅዳሴ ሲጀመር ከተመለከታችሁ ዲያቆናት መሶበ ወርቅን ይዘው ወደ መቅደስ ይገባሉ። በእውነት በአገልግሎት የምትመስሉኝ ዲያቆናት ወንድሞች እጅግ በጣም እድለኞች ናችሁ። ክርስቲያኖች ልጆቻችሁ የአብነት ትምህርትን ተምረው ልክ ስታርጉ ምን መሆን ትፈልጋላችሁ ሲባሉ ዶክተር እንደሚሉት ፓይለት እንደሚሉት ልጆቻችሁን ዲያቆን መሆን እንዲፈልጉ አድርጋችሁ አሳድጉ። ይሄ ትልቅ መታደል ነው። ምክንያቱም በራሶቻችሁ የሚይዟት በ15 ዓመት የተመሰለችው የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። አንቲ ውእቱ መሶበ ወርቅ ንጹሕ የሆንሽ መሶበ ወርቅ ነሽ እንላታለን። በውስጧም ደግሞ የሕይወት መና ያለባት እንደሆነ እናጠይቃለን። ዲያቆናት በራሶቻቸው ይዘው ወደ መቅደስ የሚገቡት የእናታችን የቅድስት ድንግል ማርያምን ምሳሌ የሆነውን መሶበ ወርቅ ነው። ካህኑ
ከመሶበ ወርቁ የሚያገኘው ንጹህ የሆነውን የአዲስ ኪዳኑን መስዋዕት ክርስቶስ ኢየሱስን በመንበሩ ላይ አኑሮ ይሰዋዋል። ካህኑም እጆቹ በክርስቶስ ደም የታለሉ ይሆናሉ። ቅዳሴን በደንብ አድርጋችሁ ከተመለከታችሁ ልክ ሲጠናቀቅ ሰራዩ ካህን ከላይ ሆኖ እጆቹን አመሳቅሎ ሕዝቡን ይባርካል። እግዚአብሔር ያሉ ምስለ ኩልክሙ ብሎ ንፍቁም ካህን ዲያቆናቱን ጭምር ከስር ሆኖ ይባረካሉ። ቅዳሴ ካለቀ በኋላ የምንሳለመው የሁለቱንም ካህናት እጆች ነው። እንዴት ቢሉ ካህኑ ሰራዩ ካህን በክርስቶስ ደም የታለሉ እጆቹን ንፍቁም ካህን እጆች ይለውሳል። ከዛ በኋላ ቅዳሴ ካለቀ በኋላ ሁላችንም በዚህ በክርስቶስ ደም በታለሉ እጆቻቸው እንሳለማለን። ክርስቲያኖች ካህናት ክብር ይገባቸዋል። ምክንያቱም አንድ የጸጋ መልእክት ናቸው። ሲቀጥል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ስልጣን የያዙ ናቸው። ኃጢአትን ይቅር ማለት የሚችለው ማን ብቻ ነው? ክርስቶስ። ኃጢአትን ይቅር አለ ማለትም የሚችለው ማን ብቻ ነው? ክርስቶስ። የራሱን ስልጣን ሰጣቸው። እናንተ በምድር ያሰራችሁት በሰማይ ምን ያለ ነው? የታሰረ ነው። እናንተ በምድር የፈታችሁት ደግሞ በሰማይ የተፈታ ነው ብሎ የራሱን ስልጣን የሰጣቸው አማሪ ዘበጸጋ የሚባሉ ካህናት አባቶች ናቸው። እጆቻቸው መላእክት እንኳን በማይነኩት በክርስቶስ ደም የሚታለሉ ንዑዳን ክቡራን የሆኑ አባቶች ናቸው። ስለዚህ በቤተ ክርስቲያናችን አባቶቻችን ካህናትን ክብር ይገባቸዋል። በእውነት ሁላችንም ከተማርነው ትምህርት 30-60 መቶ ፍሬ እንድናፈራ አምላካችን እግዚአብሔር ለሁላችን ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወትረ በኩሉ ጊዜ ወኩሉ ሰዓት ይቆየን።